ውድና የተከበራችሁ የአልፋሪሽ ቪዥን ቻናል ተከታታዮች እንኳን ለ2018 ዓመተ ምህረት የትምህርት ዘመን አደረሳችሁ እያልን ከዚህ በታች እንዴት ከ9 እስከ 12ኛ ክፍል ያሉ ትምህርቶችን እንዴት አገናኝተን ማጥናት እንደምንችል ነው የማስረዳችሁ። ሪሌትድ ኮንተንት ፎር 2018 ኢንትራንስ ኤግዛም ነምበር ሲስተም ከ9ኛ ክፍል ዩኒት 2 ከአዲሱ ከ9ኛ ክፍል ዩኒት 1 ካሮጌው ሁለቱን ታገኙታላችሁ፣ ማንበብ ትችላላችሁ። ሶልቪንግ ኢኩዌሽን የሚለውን ፍሮም ከ9ኛ ክፍል ዩኒት 3 ከአዲሱ ከ9ኛ ክፍል ዩኒት 2 ካሮጌው ታገኙታላችሁ። ሪሌሽን ኤንድ ፈንክሽን ኤንድ ታይፕ ኦፍ ፈንክሽን፣ ይሄ በጣም ብዙ ቦታ አለ፣ እስከ 12 ድረስ አለ ማለት ይቻላል። ይህንን የምታገኙት ከ9ኛ ክፍል ካሮጌው ከ10ኛ ክፍል ከአዲሱ ከ9ኛ ክፍል ካሮጌውም ከአዲሱ ላይ አለ። ዩኒቱ ቢለያይም ከ10ኛ ክፍልም ላይ አለ። ሪሌትድ የሆኑትን ፈልጋችሁ ማጥናት ነው። 10ኛ ክፍል ለብቻው አጥንቶ 9ኛ ክፍልም ለብቻው አጥንቶ እንትን ለማለት በጣም ስለምትቸገሩ በአንድ አድርጋችሁ ነው ማጥናት ያለባችሁ። አሁን እዚህ ጋር በአንድ ሪሌትድ የሆኑትን አገናኝታችሁ ለምሳሌ 11ኛ ክፍል ዩኒት 1 እና ዩኒት 3 ላይ ካሮጌውና ከአዲሱ ላይ ያሉት ማንበብ ይቻላል። አሁን እነዛን ሪሌት አድርጎ ማለት በጣም ተመሳሳይ ናቸው። አሁን ሴት ቲዮሪ ቻፕተር 4 ላይ ሴት ቲዮሪ ከ9ኛ ክፍል ብቻ ነው ያሉት ዩኒት 1 እና ዩኒት 3 ሴት ቲዮሪ 9ኛ ክፍል ብቻ ነው። ጂኦሜትሪ ኤንድ ሜዠርመንት ደግሞ ከ9ኛ ክፍል ዩኒት 5 ዩኒት 6 ዩኒት 7 አዲሱ ላይ አለ። አሮጌው ላይ ደግሞ ዩኒት 5 ላይ ብቻ አለ። 10ኛ ክፍል ዩኒት 5 እና ዩኒት 6 አዲሱ ላይ፣ አሮጌው ላይ ዩኒት 6 እና ዩኒት 7 ላይ ታገኙታላችሁ። ኮኦርዲኔት ጂኦሜትሪ ደግሞ ከ10ኛ ክፍል ዩኒት 4 10ኛ ክፍል አሁንም ዩኒት 4 ካሮጌውና ከአዲሱ ማለት በጣም የሚገርም ፖርሽን ነው። ተመሳሳይነት አላቸው፣ በአንድ ማንበብ ነው። ማትሪክስ ኤንድ ዲተርሚናንት ከ11ኛ ክፍል ዩኒት 3 እና ከ12ኛ ክፍል ማንበብ ትችላላችሁ። ቬክተር ኤንድ ትራንስፎርሜሽን ኦፍ ፕሌን ይሄ 9ኛ ክፍል አዲሱ ላይ አለ። 9ኛ ክፍል አሮጌው ላይ ያለ ዩኒት 7 ላይ 11ኛ ክፍል ዩኒት 5 ላይ አለ። ዜን 11ኛ ክፍል ዩኒት 6 ደግሞ ታገኙታላችሁ አዲሱ ላይ ማለት ነው። ስታቲክስ ኤንድ ፕሮባቢሊቲ ደግሞ ልክ 9ኛ ክፍል አዲሱ ላይ አለ። መጨረሻው አካባቢ ዩኒት 6 ላይ ደግሞ አዲሱ ላይ አሮጌው ላይ ታገኙታላችሁ። 11ኛ ክፍል ዩኒት 7 ላይ ስታቲስቲክስ እና ፕሮባቢሊቲ አለ። 12ኛ ክፍል ደግሞ እንደ ኤግዛም ታገኙ ዩኒት 3 ላይ ታገኙታላችሁ፣ ዩኒት 6 ላይ ማለት ነው። እነዚህን አገናኝታችሁ ካነበባችሁ ማትሪክ እርግጠኛ ነኝ ከ400 በላይ ማምጣት ትችላላችሁ። አሁን እዚህ ጋር ሲኩዌንስ እና ሲሪስ 12ኛ ክፍል እነዚህ ወረታች ያሉት 12ኛ ክፍል ላይ ብቻ ነው ያሉት። ሲኩዌንስ እና ሲሪስ ዩኒት ላይ ታገኙታላችሁ 11ኛ ክፍል። ኢንትሮዳክሽን ቱ ካልኩለስ ደግሞ 12ኛ ክፍል ዩኒት 2 ላይ ታገኙታላችሁ። ዜን ሊኒየር ፕሮግራሚንግ ደግሞ 12ኛ ክፍል ዩኒት 4 ላይ ታገኙታላችሁ። በዚህ መልኩ ካነበባችሁ አፕሊኬሽን ኢን ቢዝነስ ወረዲ መጣ ይመስለኛል። አፕቲቲዩድ ላይ ነው የሚመጣው። 12ኛ ክፍል ዩኒት 5 ላይ ታገኙታላችሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናላችንን